የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ ብፁዕ ቅዱስ አቡነ ቴዎፍሎስ በቀድሞ ጎጃም ክፍለ ሀገር በአሁኑ ምስራቅ ጎጃም ደብረ ኤልያስ ወረዳ ሚያዝያ 16 ቀን 1902 ዓ.ም ከአባታቸው ከአቶ ወልደ ማርያም ውቤና ከእናታቸው ከወይዘሮ ዘርትሁን አደላው ተወለዱ። ብፁዕነታቸው ቤተሰቦቻቸው መጀመሪያ ያወጡላቸው ስምም መልእክቱ የሚል ነበር። መልእክቱ ዕድሜያቸው ለትምህርት ሲደርስ በተወለዱበት አካባቢ በሚገኝ ቤተክርስቲያን ከአቡጌዳ እስከ ቅኔ መምህርነት ድረስ ተምረዋል። በ1920 ዓ.ም ወደ አዲስ አበባ በመምጣትም የመጻሕፍት ሐዲሳትን የፍትሐ ነገሥት ትርጓሜንና የአቡሻህርን ትምህርት ተምረው ለመምህርነት በቅተዋል። በ1930 ዓ.ም በ27 ዓመታቸው መንፈሳዊ ጎዳናን በመምረጥ በደብረ ሊባኖስ ገዳም ማዕረገ ምንኩስና ተቀብሏል። በ1934 ዓ.ም በቀድሞው ኃይለ ሥላሴ ዩኒቨርሲቲ ኮሌጅ በአሁኑ አዲስ አበባ ዩኒቨርሲቲ በመግባትም ዘመናዊ ትምህርት በእንግሊዝኛ ቋንቋ ተምረው ተመርቀዋል። በ1935 ዓ.ም የቅድስት ሥላሴ መንፈሳዊ ትምህርት ቤትን መርተዋል። በዚያው ዓመት የመካነ ሥላሴ ገዳምን እንዲያስተዳድሩ በመምህርነት ማዕረግም ተሹመዋል። በኢትዮጵያና በእስክንድሪያ ቤተክርስቲያን መካከል ለኢትዮጵያውያን የጵጵስና ማዕረግ እንዲሰጥ ስምምነት ከተደረገ በኋላ ሐምሌ 18 ቀን 1940 ዓ.ም በእስክንድሪያው ፓትርያርክ በብፁዕ ቅዱስ አቡነ ዮሳብ ከተሾሙት 5 ጳጳሳት መካከል አንዱ ሊቀ ሥልጣናት መልእክቱ በኋላም ብፁዕ አቡነ ቴዎፍሎስ ተብለው የሐረርጌ ጳጳስ ሆነው ተሹመዋል። በ1942 ዓ.ም በቅዱስ ሲኖዶስና በብፁዕ አቡነ ባስልዮስ መልካም ፍቃድ ሊቀ ጳጳሱ እንደራሴ ሆኑ። ብፁዕ ቅዱስ አቡነ ባስልዮስ ከዚህ ዓለም በሞት ሲለዩም የተወሰነ ወራት ተጠባባቂ ፓትርያርክ በመሆን ከቆዩ በኋላ መጋቢት 29 ቀን 1963 ዓ.ም በተደረገ ምርጫ ከ144 መራጮች 123ቱን ድምፅ በማግኘት ቀዳሚ ሆነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለተኛው ፓትርያርክ ሆነው ተመረጡ። 1966 ዓመተ ምህረት አብዮት እየተቀጣጠለ የንጉሱን ዙፋን በይፋ ለመገልበጥ 25 ቀናት ሲቀሩት ነሐሴ 11 ቀን 1966 ዓመተ ምህረት የደርግ ኮሚቴ ቤተ ክህነት እስካሁን በምትሰራበት ደንብና ሥርዓት ስራዋን ስትቀጥል ከጎኗ ሆኖ የሚሰራ በሚል ሽፋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጥኚ ጊዜያዊ ጉባኤ ተቋቋመ። ኮሚቴው እየቆየ ሲሄድ ቤተ ክህነቱ ተራዳይ ሳይሆን አድራጊና ፈጣሪ ወደ መሆን ተሸጋገረ። ቅዱስ ሲኖዶሱን የቅዱስ ፓትርያርኩና የጠቅላይ ቤተ ክህነቱን ሥልጣንና ኃላፊነት ለመንጠቅም መቀናቀን ይጀምራል። ኮሚቴው ፓትርያርኩን ከመንበራቸው ለማውረድ 5 ምክንያቶችን በመዘርዘር በሀገሪቱ የሚገኙ ሚዲያዎችን በመጠቀም ስማቸውን ማጥፋት ይጀምራል። የደርግ መንግሥት በአቡነ ቴዎፍሎስ ላይ በትልቁ ጥርስ እንዲነከስባቸው ያደረገው ደግሞ ደርግን ሳያስፈቅዱ 3 ኤጲስቆጶሳትን መሾማቸው ነበር። በዚያ ወቅት ደርግ ቤተ ክርስቲያኒቷ ጳጳሳትን እንዳትሾም ትእዛዝም አውጥቶ ነበር። በወቅቱ የተሾሙት ጳጳሳት አቡነ ባስልዮስ፣ አቡነ ጴጥሮስና አቡነ ጳውሎስ ነበሩ። ደርግም ትእዛዜን አልሰሙም ብሎ ብፁዕ አቡነ ቴዎፍሎስን የካቲት 9 ቀን 1968 ዓ.ም ከምሽቱ 3 ሰዓት ላይ ከመንበራቸው በማውረድ በቁጥጥር ስር አዋላቸው። 3ቱ ተሿሚ ጳጳሳትም እስር ቤት ጨመራቸው። ከጊዜ በኋላ 3ቱ ጳጳሳት ከእስር ሲፈቱ ፓትርያርኩ ብቻ በዚያው ቀሩ። ፓትርያርኩ ለመጀመሪያ ጊዜ በታሰሩበት ጃንሜዳ ወታደራዊ ካምፕ ጠባቂዎቻቸው የአፍሪካ እግር ኳስ እየተመለከቱ ባሉበት ወጥተው ተሰወሩ። የጳጳሱ መጥፋት የሰማው ደርግ ይሄዱበታል የተባለውን ቦታ ሁሉ መፈተሽ፣ በሄሊኮፕተር ማሰስ፣ ድንበሮች ላይ ሁሉ ጥብቅ ጥበቃ ማድረግ ጀመረ። ፓትርያርኩ ግን ጎፋ ገብርኤል ቤተ ክርስቲያን ገብተው በጸሎት ላይ ነበሩ። በጎፋ ገብርኤል ቤተ ክርስቲያን ያገኟቸው የደርግ ወታደሮች በሰንሰለት አስረው የቀዳማዊ ኃይለ ሥላሴ ሹማምንት ወደ ታሰሩበት ቤተ መንግሥት አምጥተው በአንድ ጠባብ ክፍል ውስጥ እጃቸውን በሰንሰለት እግራቸውን በእግር ሙቅ በማስገባት ካልጋ ጋር አጣብቀው አሰሯቸው። ብፁዕነታቸው ለ2 ዓመት ከ7 ወር በስር ከቆዩ በኋላ ሐምሌ 7 ቀን 1971 ዓ.ም
ፓትርያርኩ ካሉበት የእስር ቤት ውስጥ 33 እስረኛ ሰዎች ሲጠሩ የእርሳቸው ስምም አብሮ ተጠራም። ብርድ ልብሳቸውንና የምትመገቡበትን የምግብ መመገቢያ ያዙ ተብለው በታጠቁ ወታደሮች ታጅበው ከታሰሩበት ቤተ መንግሥት ወጥተው ጉዞ ጀመሩ። ሰሜን አዲስ አበባ በቀድሞ አጠራር ከፍተኛ 12 ቀበሌ 22 በሚገኘው የልዑል ራስ ካሳ ቤት ውስጥም ገቡም። ቤት ውስጥ ከገቡት እስረኞች ቀድመው የተጠሩት አቡነ ቴዎፍሎስ ነበሩ። በዛሬዋ ዕለት 1971 ዓ.ም የሀገር አድባር ሊቅ አንቱታን ያተረፉ የኢትዮጵያ ኦርቶዶክስ ተዋሕዶ ሁለተኛው ፓትርያርክ በቀጭን ሲባጎ ታንቀው ተገደሉ። በግፍ ታንቀው ከተገደሉት 33 እስረኞች ጋር በአንድ ጉድጓድ እዛው በተገደሉበት ቤት ተቀብረዋል።